እኛ እናንተን የጋበዝንበት ምክንያት አንደኛ ይሄንን የኛን ትምህርት የምታዳምጡ ስለሆናችሁ ነው። ሁለተኛ ደግሞ ወደ ክርስትና እምነት ስለመጣችሁ ከነበራችሁበት እምነት አንጻር ያለውን የህይወት ታሪክ እንዴት ፈተና ውስጥ እንደነበራችሁ ኦርቶዶክስም ሆኖ ፈተና አለ፣ ሙስሊምም የትኛውም ሃይማኖት ውስጥ ሆኖ ፈተና አለ። ግን ከመናፍስቱ ሴራ አንጻር የነበረውን ፈተና እንድንወያይ ነው። ከዛ ደግሞ አንተ ከፈለከው ሐሳብ መጀመር ትችላለህ። መስመሩን እንግዲህ ያው ሜዳውን ፈረሱን ፊት ለፊት ነው መወያየት እንችላለን። ወንድማችንን ግን ብታስገባው ደስ ይላል። እሺ ላስገባውና እሱም የኔንም እያዳመጠ ከዛ እሱም መቀጠል ሲገባው መግባት ይችላል። ላስገባው መስመር ላይ እሺ። ዋትስአፕ ሁለት ገብተሃል ወንድማችን? እሱም ገብቷል። ጤና ይስጥልኝ መምህር። ጤና ይስጥልኝ ቀሲስ። እንዴት ነው? እንኳን ደህና መጣ። እንኳን ደህና ቆያችሁ። አለን። እንኳን ደህና ቆያችሁ። ሰላማችሁ እንዴት ናችሁ? አለን። እግዚአብሔር ይመስገን። እግዚአብሔር ይመስገን ሰላም። እንግዲህ ለዩቲዩብም ለክርስቲያኑ እንኳን ደህና መጣ ያህል ነው። ያስቸግራል መሰለኝ። ይሰማል? አሁን መጣች። አሁን ይሰማል። እሺ፣ ወደ ዩቲዩባችንም ወደ ክርስትናውም እንኳን ደህና መጣ እያልን ነው። እንኳን አደረሰ። እንኳን አብሮ አደረሰን። እግዚአብሔር ክርስትናና እስልምና በሰው ሀገር እንዴት ነው? በሰው ሀገር ክርስትና ደስ ይላል። አሁን እሑድ የፊታችን እሑድ 3ኛ ሳምንቴን ይይዛለሁ። ማለት ለሶስተኛ ቁርባን ራሴ እያዘጋጀው ነው። ክርስትናን ከተቀበልኩ በጣም ደስ ይላል። አዎ እንግዲህ 21 ቀን ሆኖታል ወንድማችን። ከፊታችን ያለው እሑድ 21 ቀን ይሆነዋል ክርስትናን ከተነሳ። እኛ ይሄን የምንናገረው በቃ ወደኛ እምነት እንኳን ሰላም መጣህ ከሚለው ጎን ለጎን ልምዱን እንዲያካፍለን ነው። ሌሎች ወንድሞችም ሌሎች እህቶችም ገብተው እንዲመሰክሩ እድል ይሆናል። ይሄ ትልቅ ሞራል ይሆናልና እስቲ ማን ይቅደም? ታላቅ ማን ነው ከሁለታችሁ? እኔ ታላቅ ነኝ። በልሽ እንግዲህ እኔ ታላቅ ነኝ። ነብይ እንግዲህ ያው ያለህበት ቦታውን ከስምህን ጀምር ወይስ ይቅር? ስሜ ይቅር። ከፈለ የክርስትና ስሜ መናገር እችላለሁ መምህር። የክርስትና ስምህ? የክርስትና ስሜ ገብረ ኢየሱስ ነው። ገብረ ኢየሱስ። ኢየሱስ ክርስቶስ እንግዲህ በረከቱን ያሳድር። አሜን። ብዙ ጊዜ ከሌላ እምነት የሚመጡ ሰዎች አምነው የሚመጡት ኢየሱስ ክርስቶስን ስለሆነ መጀመሪያ በኢየሱስ ክርስቶስ ነው ክርስትና ብዙ ጊዜ የሚሰየመው እና እጅግ በጣም እድለኛ ነህ። እኛም ደግሞ አንዲት ነፍስ ወደ መንጋው ስለተቀላቀለች በጣም ደስ ብሎናል። እስቲ ንገረን ያለውን ነገር። ያው በእስልምና ህይወት ውስጥ ነበረ ስንኖር የነበረው፣ ግን እንደዛም ቢሆን የክርስትናውን ለማየት ምን ለማለት እሞክር ነበረ። እሺ 2-3 ጊዜ እንቅፋት ተፈጥሮብኝ ነበር። አክቹዋሊ ራሴው ወስኜ ማለት ለመጠመቅ ራሴ ወስኜ ከቤተክርስቲያን ከአባቶች ጋር ተነጋግሬ ነገሮቹ ሳይሳኩልኝ ቀሩ። ያው እዚህ ቤተሰብ መሰረት ልጆች አሉ፣ ምን አሉ፣ አንዳንድ አስቸጋሪ ሁኔታዎች ይፈጠራሉ ቤተሰብ ችግር ውስጥ እንዳይገባም በማሰብ እና በዛ ምክንያት ዘለልኩኝ። እንዲሁም ደግሞ ያው ያኛው የቀጠሮ ነበር የያዝነው ለጥምቀቱ፣ ነገሮች ስላልተሳኩ ፖስትፖን እንዳደረግን እና ከዛ በኋላ ያው እንደዛም ባረግም ያው ነበረ አነባለሁ ምን እላለሁ። በይበልጥ ደግሞ ልክ በ2 ወር ውስጥ ነው ምናምን አሁን 21 ቀን ይሆኑኛል። ከ21 ቀን በፊት ባሉት 2 ወራቶች ውስጥ እንዳጋጣሚ እንትኖችን ማየት ደግሞ ጀመርኩ። የእፎይን እያየሁ እና እሱ ደግሞ ብርታት ሰጠኝ፣ አስታጠቀኝ። ታውቃለህ በቃ የጎደለኝን አስታጠቀኝ።
ከዛ በቃ የክርስቶስ ባሪያ አደረገኝ በቀጥታ። ደስ ይላል። የክርስቶስ ባሪያ የበለጠ የገለጠልህ በክርስትና ውስጥ ያለውን እውቀት ነው ወይስ በእስልምና ውስጥ ያለውን አስተምህሮ ነው? ልዩነቱን ያሳየህ ወይስ ሞር በብዛት የትኛው ነው? ምኑ መሰለህ በእስልምና አስተምሮ ውስጥ አሁን ብዙ ጊዜ ለምንድን ነው የሃይማኖት ልዩነት ሊፈጠር ለምን ቻለ የሚል ለራሴ ውስጣዊ ጥያቄ ነበረኝ። እና ለምንድን ነው ክርስቲያኖች ይህን ነገር እንዲሁ እስልምናን ማይቀበሉት? ምክንያቱም እስልምና ውስጥ ያለው የማርያም ስም አለ፣ የኢየሱስን ኢሳ ብንለው እናንተም ቢባልም አለና ለምንድን ነው የማይቀበሉት እል ነበረ። እና እንደዛም እያልኩኝ በቃ ወደ ክርስትና ውስጥ ለመግባት ማለት ያለው ልዩነትም ይሁን መጽሐፍ ቅዱስን አለኝ ቤቴ ክርስቲያን ከመሆኔ በፊት የገዝቼ ያስቀመጥኩት ነበረ እና እሱንም እያነበብኩ ነበረ። እና እፎይ የሆነ ሰዓት ላይ የሚናገረው እኔ አንብቤ ያለፍኩትን እንትን ላይ ዘፍጥረት ላይ አንብቤ ያለፍኩትን የአሮንን ነው እየነገረ የነበረው እና ደነገጥኩኝ። የአሮን እህት ናት እኮ እስልምና ውስጥ ያለ ማይራም ሲለኝ ሾክ አደረኩኝ። ተገጣጠመብኝ። እኔ የማነበውና እሱ ቦክሱ ይናገራቸው የነበራቸው እንዴት እንደዚህ ሊሆን ቻለ ውስጥ ገባው ለራሴ። ከዛ በኋላ ፎከስ አድርጌ እሱ የሚሰጣቸውን እንትኖች መከታተል ጀመርኩ ማለት ነው። ያው ብዙ ጊዜ ደግሞ እስልምና ውስጥ በቁርአን ነው ያለው። ምንም እንትን ማትለውም ወይ ይነገርሃል ወይ ሌላ ሰው ነው የምትጠይቀው። ያ ከበላይ ያለው እንትን ካልነገረ በስተቀር ምንም አታውቀውም። እሱ ብዙውን ማህበረሰብ ነው የጎዳው። እውነቱን እንዳያውቅ፣ እንዳይፈትሽ፣ እንዳይመረምር ነው ያደረገው። እና ለዚህ ነው ከእንትኖቹ አሊሞቹ ወይም ደግሞ ሼኮቹ እስኪናገሩ የሚጠብቁት። ከስር ያለነው እንደኛ አይነቶቹ ለመወሰንም አትችልም። ለምን ብለህ ራስህ ጥያቄ ራስህ ውስጥ ፈጥረህ ወደፊት ገፍተህ ካልመጣህ በስተቀር አይመስልህም፣ የሚነገርህ አይመስልህም። እና እሱ በልዩነቶቹን ሲነግር ሳይ ትንሽ ሾክ አደረገኝ። አክቹዋሊ እሷ ጥያቄ የለካ ክርስትና ውስጥ ያለችው እመቤታችን ድንግል ማርያም እና እስልምና ውስጥ ያለችው ማርያም የተለያዩ ናቸው፣ አይገናኙም። የሙሴ ማርያም ታሪክና እንዲሁም ደግሞ እኛ ጋር 8 ማርያሞች አሉ። እነሱ ጋር ግን ያሉት የማርያም ስሞች ውስጥ ያለው ታሪክ በሙሉ የአንዲት ሴት ሆኖ ነው የሚነገረው ቁርአን ላይ። የአንዲት እሷም ደግሞ የሙሴ ነው። እሱ ደግሞ ከ1000 ዓመት በፊት ጋፕ ልዩነት አለ እንዴ! በጣም ከሙሴ እስከ ኢየሱስ ክርስቶስ በጣም ብዙ ዓመት ብዙ ልዩነት አለ። እና እንዴ የሆነ ነገር ይፈጥርብሃል። እና እሱም ብቻ አይደለም። ያው ከዛ በኋላ እንዲሁ እስልምና ውስጥ ሆኜ ከኖርኩባቸው አመታት እና እስልምናን ህዝብ ውስጥ ሆኜ ካወኳቸው ይልቅ ከፎይ በሚያገኛቸው ኢንፎርሜሽን የነገረን ነው እንትን የሚበዛብኝ። ዝም ብለህ ወይ በቤተሰብ ነው የምታገኘው እስልምናህን ወይ ምናምን ነው የምታገኘው። ምኑንም አታውቀውም። ሲያደርጉ ያደርጉትን ተከትለህ ትሄዳለህ። ወይ አረበኛውን ትንሽ ብትማር ነው እሱን ትንሽ ትቀራለህ። ከዛ ሌላውን የምታውቀው ነገር የለም። እና እንዴት እንደመጣ ለነብዩ መሐመድ እንዴት ጅብሪል እንደወረደለት ምናምን ነገሩን ስታይ ነገራት ዓለሙ ምንድነው ያስብላል። በእውነቱ ከሆነ ምንድነው? እና እኔ አሁን ጅብሪል መልአክ መጥቶ ተገለጠለት ብዬ ነበረ ማምነው። የሚነገርም እንደዛ ነው የምትሰማው። ግን ታንቆና ታፍኖ ሲል እንዴት ነው ነገሩ ትላለህ። ከዛ በኋላ ደግሞ ሚስቱ ጋር የተፈጠረውን ነገር ደግሞ ስታይ ትንሽ እንትን ይላል። በቃ ያለውበት ነገር ስህተት ነው እንዴ ነገር ያስብልሃል። እና በራስ መወሰን ከቻልክ ነው ልትወስን የምትችለው እንጂ ይህንኑ ራሱ ደግሞ እፎይ የሚልህ ሌላ እስቷስ ትፈልጋለህ እንዲያረጋግጠልህ። አለበለዚያ በራስ መወሰን ካልቻልክ ከሙስሊም ወንድሞች እና ብዙ ሰዎች ወደኋላ ከሙስሊም ወንድሞች ጋር ለማውራት ሞክረሃል? ይሄን እንደዚህ አይነት ነገር እንዴት ብላታው የራስ ውሳኔ ነው መግባት ያለበት። የራስ ውሳኔ ነው እንጂ ጸብ ነው የምትፈጥረው። ወንድሜ
የሚጠይቅ ትንሽ እንትን ይላል የሚጠይቅ አሁን በእንደዚህ አይነት ሁኔታ ላይ ከአንዱ ጋር ልነጋገር ብትል ልትኳረፍ ትችላለህ። ራስህ በራስህ ወስነህ ከዛ በኋላ ይወቅ ነው የምትለው። የሚያውቀው ይወቅ ነው የምትለው። ከዛ በኋላ እሱ ደግሞ ምላሽ ይዞልህ ሲመጣ አንተ የተዘጋጀኸው ነገር ስላለ ትሰጠዋለህ። እሺ ይሄንን በእኔኛው ነገር አልተመቸኝም ትላለህ። ግን ራስህ ከነሱ ጋር ዲስከስ አድርገህ ሽፍት አደርጋለሁ ብትል ወይ ያጓቱታል እንቅፋት ሊፈጥርብህ ይችላል። ትዳር ውስጥ ሌላ ችግሮችን ሊመጣብህ ይችላል። በተለይ ትዳር ከሆንክ ራስህ ቶሎ ብለህ ወስነህ ከዛ የሚመጣውን ነገር ትቀበለዋለህ። ደግሞ ፈጣሪን አምነህ ስለምትወስድ ነገሩን ሊያመቻችልሃል። እኔ ከዛ ጊዜ ያገኘሁት ራሱ ደስታ እጅግ በጣም ልዩ ነው። እስክጠመቅ ድረስ ሳምንቱን ሙሉ በእንባ ነበር የምጠብቀው። በማላውቀው አጠቃላይ ውስጣዊ ደስታውን እያነበው ነበር የምጠብቀው። በየቀኑ አነባ ነበር። ስጠመቅ እያነባው ነበር። ነፍስህ በጣም ናፍቀው ነው። ኧረ በጣም ስጠመቅ እንደዚሁ በእንባ ነው እና በቃ ልዩ ነው ደስታ። በእውነቱ ከሆነ ልዩ ነው። ሌሎች ነገሮችን አይተው ቢያዩ ደስ ይላል። እውነትን ነው የምትፈልገው የነበረው? የመመርመር እውነትን የማወቅ ነበር ፍላጎትህ ወይስ ድንገት ነው ይሄ ነገር ወደ ህይወት የመጣው? አይ ድንገት አይደለም። እውነትም እንፈልገዋለሁ፣ ማወቅን እንፈልገዋለሁ። አንዳንድ ጊዜ ራስህ የማትቀበላቸው ነገሮች ደግሞ ይፈጠሩብሃል። በእውነቱ ከሆነ የማትቀበላቸው ነገሮች ለምን ሆነ ትላለህ። ለምን እንደዚህ ሆነ የምትላቸው ጥያቄዎች ሊፈጠሩብህ ይችላሉ። እንደዚህ አታርግ ምናምን እና እኔ አሁን ስለ ምንድን አሁን ለምሳሌ ልንገርህ እንግዲህ ወደ 5ኛ ክፍል ምን እያለሁ ነው በቃ እንግዲህ ስለ ሴቶችና ገነት ላይ ስላሉ ስለ ኦሪላይን የሚባሉት እንትኖች ትሸለማለህ። በቃ እሱን የዛን ጊዜ ነው ቀን እንሸለማለን ምናምን ነገር እና ክርስትናው ደግሞ ምንድነው ሽልማት አለው ምንድን ስትል ደግሞ የለም እዛ እንዴ ምንድነው ነገሩ ምንድን ከዛ በኋላ ደግሞ እየበሰልክና እያወቅህ ደግሞ ስትመጣ እንዴ እምነት ማለት መንፈሳዊ ነው እንጂ እምነት ማለት ደግሞ የመሸላለም ነው ትላለህ። ሁሉም ሰው እኩል ነው ማለት ሁሉም ሰው እኩል ነው። ሴቶችም እኩል ናት። እኩልነስ እና ስታነበው ስትለው እጅግ በጣም ብዙ ልዩነት አለ። ያው ነው ታውቁታላችሁ። እንደ ሙስሊሙ ራሱ በደንብ እስልምና የገባው እነ እፎይ መድረክ ላይ ከወጡ በኋላ ነው። እና እፎይ እጅግ በጣም እሱና ጓደኞቹ እህቶቹ ያደረጉት አስተዋጽኦ ግለዛው ብትል እኔ ወደር የለውም። ህይወቴን የለወጡልኝ እና እጅግ በጣም ደግሞ እኔም ብቻ ነው ብዬ ደግሞ አላስብም። ብዙ ሙስሊሞች በየቤታቸው የራሳቸው የሆነ ጥያቄዎች ያነሳሉ የሚል እምነት አለኝ። የሚገርመው ደግሞ ከአንድ ቤት ውስጥ 3 ወንድማማቾች ክርስትናን በየአመቱ መቀበላችሁ ነው የሚገርመው። እሱ በጣም ግባ እስኪ ታናሽየው ግባ እስኪ እንዴት እግዚአብሔር ይመስገን መምህር፣ በጣም ደህና ነኝ። እግዚአብሔር ይመስገን። ክብር ይስፋ። ያንተን እስቲ ንገር፣ እንዴት ወደ ክርስትና እንደመጣ መነሻህ ምንድን ነው? ወንድማችን እፎይ ነው። አንተ ደግሞ እንዴት ነው? እንግዲህ እኔ አሁን ህዝበ ክርስቲያን የሚሰማኝ ምስክርነትን ክርስቲያንም ያልሆነው ሰው የሚያዳምጠኝ ከልቡ ሆኖ ቢያዳምጥ ደስ ይለኛል። ለምን ምስክርነቴ አንድ ሰው እንዲለውጥ፣ አንድ ሰው ልብ እንዲያነቃ ከሆነ ከተደፈነበት ነገር እንዲያዩ ይሄ ሰው እንደዚህ አይነት ነገር ውስጥ ነበር እና እኔስ ብሎ ከራሱ ጋር እንዲማርበት ስለምፈልግ ነው ከመጀመሪያ በፊት ይሄን ነገር የምናገረው። እና እኔን ብዙ ሰዎች ክርስቲያን ባለቤት ስላገባ ነው እሱ ክርስቲያን የሆነው ነው የሚሉት፣ ከውጭ የሚያዩኝ፣ ውስጤን የማያውቁት፣ ቀርቦ ያላዋሩኝ
ነገር ግን በእውነቱ እኔ ክርስቲያን ስለሆንኩኝ ነው እንጂ ያገባሁትኝ ክርስቲያን ስላገባሁ አይደለም እኔ ክርስቲያን የሆንኩት። አዎ እና ይገርምሃል መምህር ባለቤቴና እኔ የ7 ዓመት የርቀት ፍቅር ነበረን። እንደነገርኩ መጀመሪያ በስደት ነው የምኖረው እና እሷ ኢትዮጵያ ነበረች። በጣም ለረጅም ጊዜ በፍቅር በስልክ ነው የምንገናኘው፣ ወይ እኔ ኢትዮጵያ ሲሄድ ነው እንደዚህ ነበረ ግንኙነታችን። ግን በመሀል ሁለታችንን በማናውቀው አንድ ቀን እንደዚሁ ተነስተን ከካፌ ተነስተን እመቤቴ ማርያም ቤተክርስቲያን ቃል በቃ እንገባባ ተባብለን፣ እኔም ሙስሊም ነኝ እሷም ክርስቲያን ነች። እሷ ለእኔ ብላ ሙስሊም መሆን ነው የምትፈልገው እንጂ እኔን ለመሳብ አይደለም ፍላጎቷ። ይገርምሃል። አዎ እና ቃል ተገባብተናል። ገብተን እንደዚህ ቤተክርስቲያን አንድ አባት ቁጭ ብለው ቃል አገባብተውናል። ረስተውናል እኛ እና በስንት ጊዜ የሚጠበቅ ፍቅር በስተመጨረሻ እኔ ወዳለሁበት አካባቢ እንድትመጣ ወሰነን እና መጣች። ልክ ስትመጣ ነገሮች እንደዚህ አልነበረም የተፈጠሩት። 7 ዓመት ሙሉ በናፍቆት በፍቅር የተጠበቀው የትልቅ ስንት ጓደኞቻችን እንደ እነዚህ ስማርት ልጆች ፍቅር የሚባለው ፍቅር እንደዛ አልነበረም። ቤታችን እሳት ነበር የለበሰው። እንደውም ለምን አየሁሽ መባባል ውስጥ ድረስ መገባባት ድረስ በቃ ጥሉ በጣም ከፍተኛ ነበር። ሰላማችን ከመሬት በታች ነበር። በጣም ልነግርህ ማልችለው አይነት ፍጅት እና ጥል ውስጥ ገባን በጣም በጥቂት ቀናቶች ውስጥ እና የሆነ ችግር እንዳለ ተረድቻለሁ። ግን ምን እንደሆነ ችግሩ ማወቅ ተስኖኛል። በጣም ብዙ አይነት መስዋዕት ይከፈላል በፍቅር ስትኖር። እሺ በእውነቱ ከሆነ ያው እንደ እግዚአብሔር ይመስገን አሁን በጣም እጅግ በጣም ደስ የሚል የእምነት ሁኔታ ውስጥ ነው ያለሁት። በክርስቶስ የክርስቶስ ባሪያ ሆኛለሁ። ያው 21 ቀን እሑድ 21 ቀን 3ኛ ቁርባኔን ወስዳለሁ። በጣም ደስተኛ ነኝ በጣም እና በተጨማሪ ግን እባካችሁ አሁን በክርስትና ላይ ትንሽ ችግር ያለው የእህትማማች እና የወንድማማች አይነት ስሜት በጣም የላላ ነው፣ እንደ ሙስሊሞች አይደለም። እና እዛ ላይ ብትሰሩበት በጣም ትልቅ ነገር ነው። ልጆቹንም እናተርፋቸዋለን። እነ እፎይ በጣም የሚያስፈልጉ ናቸው። ለክርስቲያኑም ለሙስሊሙም ያስፈልጋሉ። በጣም ነው ያነቁት። ማህበረሰቡን በጣም ነው ያነቁት። አንድ ሙስሊም ነኝ የሚለው የእፎይን ያህል የእስልምናውን ጠንቅቆ አያውቅም። እኔም ራሱ ብዙ ነገር ከእስልምናውን ያወቅኩት በእፎይ ነው ማለት እችላለሁ። ሐዲሶችን በብዛት እና እባካችሁ ለእፎይ ድምጽ ሁኑ ድምጽ። በጣም አመሰግናለሁ። እግዚአብሔር ያክብርህ። እንግዲህ በክርስትና ውስጥ ያለውን በረከት ያብዛልህ። አመሰግናለሁ ወንድሜ ስላቆየንህ። ይቅርታ። አመሰግናለሁ። ኧረ ምንም ችግር የለም። በጣም አመሰግናለሁ። እመቤቴን ድንግል ማርያም በጣም ወዳታለሁ። በጣም ስትረዳኝም ነበር። እጅግ በጣም ወደ 12 ዓመት ይሆነኛል ከወጣው። እጅግ በጣም ስትረዳኝ ነበር እና በዛም አጋጣሚ ላመሰግን እወዳለሁ። እመቤታችንን እሺ ቴንኪው። ደህና ሁኑ። ማርያምን ነው አቤት እመቤታችንን ነው ስትረዳኝ ነበር ያልከው? ሙስሊም ውስጥም ሆኜ አክቹዋሊ ይሄን ነገር ልናገር፣ ሙስሊም ውስጥም ሆኜ በስመ ብዙ ነገር አደርጋለሁ። አንዳንድ የምንቀሳቀሳቸው ነገሮች አሉኝ። የትኛውንም ነገር የምንቀሳቀስበትን ነገር ስገዛ ለምን እንደሆነ በማላውቀው ሁኔታ በሷ ስም ነው የምገዛው። ለምን አረክብ ትለኝ እኔ ምንም አውቀው ነገር የለም እና አንቺ ነሽ ብጠብቅልኝ ይሄ አንቺ ነሽ ነው የምለው ምገዛውን ንብረት እና በጣም ነፍሳቸው ተፈልጋለች። አሁን ውስጣችሁ እግዚአብሔር ከመጀመሪያውም ደግሞ እያመለከታችሁ ነበረ። ለማንኛውም እናመሰግናለን ወንድማችን።
በጣም አመሰግናለሁ። በጣም አመሰግናለሁ መምህር። ከዚህ ደህና ሁኑልኝ። የእግዚአብሔር ቤተሰቦች በጣም አመሰግናለሁ። እሺ ቻው። እሺ ወንድማችን ገብረስላሴ እስቲ ባለቤትህን አቅርብልን እስቲ እባክህ፣ ወይም አንተ መስክር እስቲ መስክር። ኢየሱስ ክርስቶስ ጌታ እንደሆነ መስክር። እኔ እንግዲህ መጀመሪያም እንደተናገርኩት ይሄንን ህይወት አሁን የምኖረውን ህይወት ከባለቤቴ ጋር የምኖረውን ህይወት የሰማይ የምድር ፈጣሪ ባለቤቴን በዛን ጊዜ ባለቤቴ ከመሆኗ በፊት እውነት እሷን ለእኔ ካርክልኝ ሌላ ምንም አልጠይቅህም ብዬ እስከምለምነው ድረስ የጠየቁበት ቀናቶች አሉ እና ይሄንን ጊዜ ይሄንን ቤት የሰራልኝ እግዚአብሔር እውነት ክርስቲያን አድርጎኝ ባይሆን አይሰራም አይሆንም ነበር። በቃ የማይታለም ህልም ነበረ። ህልም ሆኖ ነበር የሚቀረው። እውነት ከልቤ ማፈቅራትን ሴት በሴጣን ስራ በቡዳም በለው በዛርም በለው በአጠቃላይ በእነዚህ በክፉ ሴጣን አሰራር እኔ ከእሷ ጋር እንዳልሆን በጣም ብዙ አይነት ነገር ነበርና እውነት የናዝሬቱ ኢየሱስ ክርስቶስ በህይወቴ ባይመጣ ኖሮ እኔ ይሄንን ትዳር ቤት አልመሰርትም ነበር። መጀመሪያው ይሄ ነው የመጀመሪያው። ሁለተኛ የናዝሬቱ ኢየሱስ ክርስቶስ ለኔ የእመቤቴ የቅድስት ድንግል ማርያም ልጅ ምን አደረገልኝ? ጠላቴን ከእግሬ በታች ከቁጭርጭምቴ በታች አደረገልኝ። እንድገዛው አደረገኝ። እንድገዛለት ሳይሆን እሱ እንድገዛው አደረገኝ። በእሱ ስም እኔ እሱ ላይ ስልጣን እንዳገኝ አደረገኝ። እኔ ቆሻሻው፣ እኔ የታደፍኩት፣ እኔ ምን ልበልህ ኃጢአቴ መቼም እንደዚህ የሚያስወራ አልነበረም። እግዚአብሔር ግን እንደ ሰው አይደለም። እግዚአብሔር ነውና አባት ነውና እውነት አሁንም ብዙ መታጠብ ይቀረኛል። ግን እግዚአብሔር አስድቶኝ እንደው ሽታዬንም ችሎት ክርፋቴንም ችሎት አቅርቦኝ ለኔ እንግዲህ ሰይጣንን እንድገዛው በስሙ ለኔ እንዲገዛልኝ አድርጎ ይህንን ክርስትናነት እኔ በእጅ የምነካው ክርስትና ነው። እኔ ያለሁበት ክርስትና የምነካው የምዳስሰው የማሸተው የማየው ምኖረው ነው እና ምኖረው ነው። እግዚአብሔር ቤተሰቦች አሁን የተናገረውን ድገሙት። እኔ ለእኔ ክርስትና የማየው የማሸተው የምዳስሰው የምኖረው ነው። ይሄ በጣም ደስ የሚል ነው። በጣም